አሳርፊያታለሁ። እናቴ ሰራስትቻት አሳርፊያት ነበረች። ግን እንደዛም ሆኖ በቃ አልበቃኝም። ማሳክሚያታለሁ። ብዙ ነገሬን አጥቼባታለሁ። ብዙ ነገሬን ራሴን ገንዘቤን ብዙ ነገሬን አጥቻለሁ። አይቆጨኝም። ግን ደግሞ አሰብኩት ለእናቴ ምንም ባልከፍል ዋጋ ምንም ባላረግላት እናቴን ደስተኛ ሳላረጋት እናቴ ሳትመርቀኝ እናቴን አስከፍቻ ቢሆን ደግሞ ምን አይነት ህይወት ነው የምኖረው? ከዚህ በኋላ ያለኝ ህይወት ምን አይነት ነበር የሚሆነው? እንጃ። መስማ እውነት ወጣቶች ራሳችሁን ቆመ ብላችሁ እዩ እባካችሁ። የማያልፉ አይምሰላችሁ። እኔ እናቴ በጣም ወጣት ናት። የምትሞት ራሱ አይነት ማርያም በጣም ወጣት ጓደኛ ይበሏት ሁሉ ነገር የምታቅባት በቃ የምትተማመንብኝ እናት ነው። ፍሬንዲና ሲሏት እኔ አውቃታለሁ ነው የምትለው። እንደዚህ የምትረዳኝን እናት ማጣት ለእኔ በጣም ከባድ ነው። ጋይስ እኔ እንጃ አረአረም ነው። ከእግዚአብሔር ጋር እንጣላማ ከእሱ ጋር አለመጣላት እየሞከርኩ ነው። ግን አለማልቀስ፣ አለመከፋት፣ አለማዘን ደግሞ ትንሽ ይከብዳል። ስለዚህ ደግሞ ግን